ጧት ኢሬክሽን ያላችሁ ወንዶች እግዚአብሔርን አመስግኑ። ተመስገን ነው ማለት ያለባችሁ። ኖርማል ተፈጥሯዊ ነገር ነው። ከዛ ደግሞ እሱ ተፈጥሯዊ ነገር በበቂ ሁኔታ አላችሁ ማለት ነው። ወንዶች ስለ ግንኙነት ህይወታቸው በተደጋጋሚ ከሚጠይቁኝ ጥያቄ አንደኛው የቆይታ መጠን ምን ያህል መሆን አለበት ነው። ይህን ጥያቄ ከሚጠይቁኝ ወንዶች አብዛኞቹ ቆይታቸውን በምጠይቃቸው ጊዜ 4 ደቂቃ፣ 5 ደቂቃ፣ 6 ደቂቃ፣ 7 ደቂቃ የሚሉኝም ወንዶች አሉ ማለት ነው። ይሄ ጥያቄ ከምን እንደሚመነጭ ይገባኛል። እንግዲህ አንዳንድ ሴቶች እርካታቸው ትንሽ የዘገየ ሊሆን ይችላል። ነገር ግን ወንዱ እነዚህን ደቂቃዎችን ቆይቶ ሴቷን ማርካት ስላልቻለ የኔ ቆይታ አነስ ያለ ነው ብሎ የማሰብ ሁኔታ ውስጥ ስለሚገቡ ነው። እንግዲህ ጥናቶች ከ3 እስከ 7 ደቂቃ በቂ ወይም አዲኩዌት የሚባል የግንኙነት ቆይታ እንደሆነ ያሳያሉ። እንዲሁም ቢሆን ተመራጭ ወይም ዲዛይረብል ደግሞ ከ7 እስከ 15 ደቂቃ ያለ ቆይታ ነው። በግንኙነት ጊዜ የሚወስነው የምትቆዩት መጠን ሳይሆን ግንኙነቱ ላይ ጥሩ ስሜት ሰጥቷችኋል ወይ፣ ደስታንና እርካታን ኤክስፒሪየንስ እንድታደርጉ እንዲሁም ለነገ ደግሞ የግንኙነት ፍላጎት ወይም ጉጉት እንዲኖራችሁ አድርጓል ወይ የሚለው ነው። አንዳንድ ጥንዶች በ2 ደቂቃም ግንኙነት ጨርሰው ሁለቱም ደስተኛ የሚሆኑበት አለ። ስለዚህ እንዲህ አይነት ነገርም ሲያጋጥም ሕክምና አስፈልገው። አንዳንድ ጥንዶች ደግሞ እስከ 7 ደቂቃም ግንኙነት ተደርጎ ሴቷ እርካታ ላይ ላትደርስ ትችላለች። አንዳንዴ ሴቶች ላይ የሚከሰት ያለመርካት ችግር ስላለ ማለት ነው። ለዚህ ነው ስለ ግንኙነት ህይወታችሁ በደንብና ዲቴይል በሆነ ወይ ቁጭ ብላችሁ ማውራት፣ መነጋገር የመጀመሪያው የህክምና ስቴፕ የምንለው ማለት ነው። እንደዚህ አይነት ችግር በተደጋጋሚ ካጋጠማችሁ በመነጋገርም መፍታት የማይቻል የግንኙነት ችግር ካጋጠማችሁ ወደ ሐኪም በመቅረብ ህክምና በማድረግ ቆይታን ዘለግ የሚያደርጉ የህክምና አማራጮችን መውሰድ ትችላላችሁ። ወንዶች በግንኙነት ህይወታችሁ ማወቅ ያለባችሁ አንድ ቁልፍ ነገር የግንኙነት ህይወት የእናንተ ኃላፊነት ብቻ እንዳልሆነ ነው። ግንኙነት ላይ ሴትም ወንድም የራሳቸው ሚና አላቸው። ጤናማ ግንኙነት እንዲኖራችሁ ሁለታችሁም ማድረግ ያለባችሁ አስተዋጽኦች አሉ። አንዳንድ ወንዶች ግን ከፍተኛ ጭንቀትና ውጥረት ውስጥ እንዳሉ እኔ ጋር በሚመጡበት ጊዜ ለመረዳት እችላለሁ። የእነሱ ኃላፊነት ብቻ ነው የሚመስላቸው ግንኙነትና ለዛም የብልት ዝግጁነት ጥንካሬ ስታንድ ባይ ሆኖ እንዲጠብቃቸው በቃ ግንኙነት በታሰበ ቁጥር ብልት ዝግጁ እንዲሆን ቆይታም በራሳቸው መቆጣጠር እንዲችሉና ሴቷን እስከምትፈልገው ጊዜ ድረስ ግንኙነቱን ማድረግ እንዲችሉ የነሱ ሚና ብቻ እንደሆነ በመረዳት ከፍተኛ ስነ ልቦና ጫና ውስጥ ይገባሉ። እንደዛ አይደለም። ግንኙነት ላይ መጀመሪያ ከሚስቶቻችሁ ጋር አይዘር ከጓደኞቻችሁ ጋር ተነጋገሩ። ምንም ነገር ሀፕን ሊያደርግ ይችላል። ስሜት ሊጠፋ ይችላል። የግንኙነት ጊዜ ጥንካሬ ልታጡ ትችላላችሁ። ቶሎ ልትጨርሱ ትችላላችሁ። አንዳንዴ ደግሞ ቶሎ ላትጨርሱ፣ እርካታ ላይኖራችሁ ይችላል። ምንም ነገር ሀፕን ቢያደርግ ቀስ እያላችሁ ነገሮችን በራሳችሁ ለመፍታት እየሞከራችሁ መሄድ እንዳለባችሁ መተማመን ያስፈልጋል እንጂ ወንዶች ድንገት የቶሎ መጨረስ ችግር ሲያጋጥማችሁ ከፍተኛ ጭንቀትና ውጥረት ውስጥ በመግባት ቀጣይ ለሁለተኛ ዙር ደግሞ ዝግጁነት እንዲያጣ ራሳችሁን ታጋልጣላችሁ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንም ሊያጋጥም እንደሚችል ማወቅ እና ደግሞ ያ ደግሞ የእናንተ ኃላፊነት ብቻ እንዳልሆነ መረዳት ነው። እኔ ከሚያጋጥሙኝ ታካሚዎች እንደዚህ አይነት ጉዳይ ገና ለገና እንዳያጋጥመኝ ብለው ያው ማርኬት ላይ በሰፊው የሚታወቀው ቫያግራ ነው። እሱም መድኃኒት የሚጠቀሙ ወንዶች ምንም ችግር ሳይኖርባቸው ማለት ነው። ከዛ ግን ያለሱ ደግሞ ምንም አልንቀሳቀስ ስለሚላቸው ዶዙን እስከ መጨረሻው እየጨመሩ ወስደው የሆነ ሰዓት ላይ በዛም ዶዝ የብልት ዝግጁነትና ጥንካሬ ሳይኖራቸው ቀርተው እኔ ጋር ለሕክምና የሚመጡ ታካሚዎች አሉ። ስለዚህ ወንዶች መጀመሪያ ራሳችሁን ነው ማሳመን፣ ውስጣችሁን ማረጋጋት እና ሪያሹር ማድረግ ያለባችሁ። ከዛ ለሚስቶቻችሁ ደግሞ ያለውን ነገሮች ማስረዳት። የመጀመሪያው ቴራፒ የሚጀምረው ከእናንተ መነጋገር ስለሆነ ማለት ነው። ስለዚህ እንደዛ ማድረግ ለ6 ወር ያላችሁን አመጋገብ፣ ስፖርት፣ እንቅስቃሴ፣ የእንቅልፍ ሁኔታ እነዚህ ነገሮች በጠቅላላ ጤናማ ማድረግ። እንደዛ ቀጥሎ ግን ቶሎ መጨረስ፣ የብልት ጥንካሬ ማጣት፣ አለመርካት ችግር፣ ስሜት መቀዝቀዝ ካለ ወደ ሕክምና በመሄድ ተገቢ የሆነ ሕክምናን አገልግሎት ማግኘት ትችላላችሁ። ያሉትን መንስኤዎች ላይ ያለ የሆርሞን ኢምባላንስ ካለ በሚዋጥ በመርፌ መልክ ያንን ሆርሞኖች መተካት፣ የሆርሞን ኢምባላንሶች ከሌሉ ደግሞ ደም ስሮችን ሊለጥጡ የሚችሉ መድኃኒቶችን መስጠት እና የብልት ዝግጁነት ጥንካሬ እንዲኖር ነው የምናደርገው ማለት ነው። ሕክምናው ይሄንን ይመስላል። በቤት ውስጥ ምን ማድረግ ትችላላችሁ የሚለው ላይ እናውራ። ለምሳሌ ወንድ ልጅ
በቂ እንቅልፍ እንዲተኛ እንመክራለን ማለት ነው። በቂ እንቅልፍ ስንል 8 ሰዓት ያው ጥናት የሚያሳየው ማለት ነው። ሰውነት በደንብ ሪከቨር እንዲያደርግ ወይም ያለውን ኢነርጂ በደንብ መጠቀም የሚችል 8 ሰዓት ያለ እንቅልፍ እንዲተኛ እንመክራለን። በተለይ ደግሞ ሌሊት ላይ የቴስቴስትሮን ምርት ስለሚኖር የግሮዝ ሆርሞን ሌሊት ላይ ስለሆነ በእንቅልፍ ልባችሁ ስለሆነ በደንብ የሚመረቱት ሌሊት እንቅልፋችሁን በደንብ እንድትተኙ እንመክራለን። ውሃ በደንብ እንድትጠጡ እንመክራለን። እንቅስቃሴ ስፖርቶችን እንድትሰሩ ከሚመከሩት ሕክምና ክራይቴሪያ የሚቀመጥ ነው ማለት ነው። ለምሳሌ አንዳንድ ሰው 1 ወር ነው ይህንን ነገር ካስተዋልኩት ሊል ይችላል፣ 4 ወር ነው ሊል ይችላል። ስለዚህ እንደ ክራይቴሪያ 6 ወር መቀመጥ አለበት ማለት ነው። አንድ ሰው ቶሎ መጨረስ ችግር ደግሞ አለበት የምንለው የሚቀመጠው ሚኒት 3 ደቂቃና ከዛ በታች ከሆነ ነው። አብዛኛውን ጊዜ የመጀመሪያ ዙር ግንኙነት ላይ ኖርማል ነው። ቶሎ የዘር ፈሳሽ ሊወጣ ይችላል። ስሜት በጣም ጣሪያ ሊነካ ይችላል። ከዛ ግን ሁለተኛ ሶስተኛ ዙር ግንኙነት ሲደረግ ቆይታ እየተሻሻለ መምጣት አለበት። ስለዚህ ቶሎ መጨረስ ችግር አለ የምንለው 3 ደቂቃና ከዛ በታች እንዲሁም ደግሞ ይሄ ችግር 6 ወር ያስቆጠረ ከሆነ 6 ወር ስንል ራሱ አንዳንድ ሰው በዚህ 6 ወር ውስጥ ምናልባት 5 ነው ግንኙነት የነበረኝ የሚሉ ታካሚዎች ይገጥሙኛል። ስለዚህ እንደዛ አይደለም። የግንኙነት ፍሪኩዌንሲው ቢያንስ በሳምንት አንዴ እንኳን ግንኙነት መደረግ ይኖርበታል። ያ ደግሞ ለ6 ወር የሚወለድ ጽንስ ጾታ የሚወሰነው በአባት ነው ስለሚለው ማለት ነው። አዎ በአባት ነው የሚወሰነው። ሴት ምንም ብታደርግ ወንድ ልጅ የወንድ ልጅ ክሮሞዞም ስለሌላት ወንድ ልጅ መስጠት አትችልም። ስለዚህ ክሮሞዞም ማለት እንግዲህ አማርኛቻ ትርጉም የለውም፣ ግን ሴቶች ኤክስ ክሮሞዞም ነው ያለን፣ ወንዶች ደግሞ ኤክስ ዋይ የሚባል ክሮሞዞም አይነት ነው ያላቸው ማለት ነው። ስለዚህ ከሴት አንድ ከወንድ አንድ ተወስዶ ነው ጽንስ የሚፈጠረው። ሴት ሁሌ ኤክስ ስለሆነ የምታቀርበው ጽንስ ባይ ዲፎልት ሴት ነው፣ ወይም ገና ጽንስ ሲመሰረት ሴት ነው። ከዛ ነው የወንዱ ኤክስ ክሮሞዞም እንግዲህ አንድ መምጣት አይችልም፣ 11 ይመጣል። እሺ ስለዚህ ሚኒመም የሚመጣው 5 ነው። ሁሉንም አንዳንድ ነጥብ እንኳን ብትሰጡ። ስለዚህ ማክሲመም ደግሞ ስንት ይመጣል? 25 ይመጣል። በእነዚህ መካከል ያለውን ቁጥር ትርጉሞቹን ላስረዳችሁ ማለት ነው። ስለዚህ አንድ ሰው ድምሩ ከ22 እስከ 25 ባለው ደረጃ ከሆነ ጥሩ የሚባል የወሲብ ብቃት አለው ወይም ግንኙነት ላይ ያለ ችግር የለም የሚለው ድምዳሜ ይደርሳል ማለት ነው። ሁለተኛውን ትርጓሜ እንሂድ። ከ17 እስከ 21 ደግሞ ሲሆን ቀላል ወይም ማይልድ የሚባል የብልት ጥንካሬ ማጣት አለ የሚለውን ትርጓሜ ይሰጣል። ሶስተኛው ስንሄድ ደግሞ ከ12 እስከ 16 ማለት ነው። ይሄ ደግሞ ከቀላል እስከ መካከለኛ ወይም ማይልድ ቱ ሞደሬት ኢሬክታይል ዲስፈንክሽን አለ ማለት ነው። አራተኛ ደረጃው ደግሞ ከ8 እስከ 11፣ ይሄ ደግሞ መካከለኛ ወይም ሞደሬት የሆነ የብልት ጥንካሬ ማጣት አለ ማለት ነው። የመጨረሻው ነጥብ ከ5 እስከ 7፣ ያ ሲሆን ሲቪየር ወይም ከፍተኛ ደረጃ የደረሰ የብልት ጥንካሬ ማጣት አለ ማለት ነው። ስለዚህ ትርጓሜዎቹ እነዚህ ናቸው። በእነዚህ ትርጓሜዎች ደግሞ መሰረት የመጣው ምክንያት ሪቨርሳብል ኮዝ ነው ወይስ ደግሞ ማለት ወደኋላ መመለስ የምንችለው ምክንያት ነው ወይስ መመለስ የማይችል ምክንያት ነው የሚለውን አይተን የሕክምና ሂደቱን እንወስናለን ማለት ነው። ያጋጥማችሁ ይችላል። ስለዚህ ለ5 ሰከንድ የሚሆን ግንኙነቱን ማቋረጥና ስኩዊዝ ማድረግ ወይም ጨምቆ መያዝ ማለት ነው። ሌላኛው እንግዲህ ባሪየሮች መጠቀም ነው። ቅድም እንዳልኩት ወፈር ያለ ኮንዶምን መጠቀም የግንኙነት ቆይታችሁ እንዲረዝም ያደርገዋል ማለት ነው። በቤት ውስጥ የሚሞከሩትን ሞክራችሁ ፌል ካደረገና መሻሻል ከሌለው ቆይታው ተመሳሳይ ከሆነና ለሚስቶቻችሁም ያለ መርካት ችግር እናንተም ግንኙነቱን እንድታጣጥሙ የማያደርግ ሁኔታ ላይ ከሆናችሁ ወደ ሕክምና መታችሁ የግንኙነት ቆይታን ሊያረዝሙ የሚችሉ መድኃኒቶችን መጠቀም የተሻለ ይሆናል ማለት ነው። ሌላ ግንኙነትን ተደጋጋሚ ባደረጋችሁት ቁጥር የግንኙነት ቆይታችሁ እየተሻሻለ መሄድ አለበት። ይህ ግንኙነት በተደጋጋሚ ተደርጎም ተመሳሳይ ቆይታ ካለውና መፍጠን ካለው አሁንም ሕክምና ያስፈልገዋል ማለት ነው። እንደውም